በፍጹም ለመዳማችሁ መናገር የሌለባችሁ ነገሮች። ዛሬ በዚህ ቪዲዮ በፍጹም ለመዳማችሁ መናገር የሌለባችሁ ነገሮች እነግራችኋለሁ። በደንብ ቪዲዮን ተከታተሉት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ክርስቲያን ወገኖች እንዴት ናችሁ? ደህና ናችሁ ወይ? በፍጹም ለመዳማችሁ ማሳወቅ የሌለባችሁ መናገር የሌለባችሁ ነገሮች፣ አንደኛ ስለ ገንዘባችሁ ምን ያህል ባንክ ላይ ያላችሁ ገንዘብ ምን ያህል እንዳላችሁ፣ ወይ ደሞዛችሁ ምንዛሬው በእኛ ሀገር ስንት እንደሚሆን። ለምሳሌ አሁን ብንኮ አካውንቴ ላይ 200 ሺህ አለኝ፣ ወይ ደሞዜ 60 ሺህ ብር 70 ሺህ ብር ይሆናል፣ እንደዛ ነው ብላችሁ መናገር የለባችሁም በፍጹም ማለት ነው። ለምን እነሱ የሚያስቡት በራሳቸው እንደ ራሳቸው አይነት ገንዘብ አድርጎ ነው እንጂ የኛ ትንሽዬ ብር እንደዚህ ስለዛ በአገራቸው ላይ ስለተመነዘረ ይሄን ያህል ሆኖላት ነው እንጂ ትንሽ ነው ምናምን ብሎ አያስቡም ማለት ነው። የሚያስቡት አንቺ ለምሳሌ 60 ሺህ ነው 200 ሺህ አለኝ 60 ሺህ አለኝ ደሞዝ እንደዚህ ነው ብለሽ በምትናገሪው ሰዓት እነሱ የሚያስቡት በራሳቸው ብር ነው። እና ሪያልም ከሆነ ይሄን ያህል ሪያል ነው ያላት፣ ዲናርም ከሆነ እንደዛው፣ ድርሃም እንደዛው ብሎ ስለሚያስቡ ይሄንን በፍጹም መናገር የለባችሁም ማለት ነው። ለምን እንደዛ ከሆነ ሌላ ነገር ልታስብባቸው ትችላለች። እንዴ እኔ ታዲያ ይሄን ያህል እየከፈልኳት ከኔ ደሞዝ በላይ ለምን? እውነት ነው 200 ሺህ ነው ደሞዜ፣ የ200 ሺህ ነው ባንክ ላይ ያለኝ፣ ወይ ደሞዜ 60 ሺህ ናት 40 ሺህ ናት 30 ሺህ ናት ብላችሁ በምትናገሩት እንዴ እኔ እንደዚህ እየሰራው ከዚህ በታች እያገኘው እሷ ይሄን ያህል ነው ምናምን፣ በቃ እነሱ አያስቡትም። እንደኛ ብራችን ስም ብቻ እንደሆነ ምናምን አያውቁም ማለት ነው። ብዙ አድርጎ ነው የሚያስቡት። እንደ ሪያል ወይ እንደ ዲናር እንደ ድርሃም ነው የሚመስላቸው። ይህንን ነገር በፍጹም መናገር የለባችሁም ማለት ነው። ለምን እነሱ የሚገምቱት የሚያስቡት በሌላ ነገር ነው። በዛ አጋጣሚ ደግሞ እናንተ ላይ ሌላ ነገር ልታስብባችሁ ልትቀየርባችሁ ትችላለች ማለት ነው። ወይ ደግሞ ለካ እሷ በዚህ ሁሉ ብር እየሰራች ነው፣ ይህን ሁሉ ብር እያገኘች ነው፣ ስለዚህ በደንብ ማስራት አለባት፣ እንዲህ ማድረግ አለባት፣ ከራሷም አልፋ ሌላ ቦታ ሄዳችሁ ሁሉ እንድትሰሩ ልታስብባችሁ ትችላለች ማለት ነው። እንደዚህ እህቴ ቤት እናቴ ቤት ዘመዴ ቤት ምናምን ለእናንተ እንዳሰበች አድርጋ ይዛ ሄዳ ልታሰራችሁ ትችላለች። እንዴ እሷ እንደዚህ ቁጭ ብላ እንደዚህ እየሰራች ለካ ይህን ሁሉ ብር እየከፈልኳት ነው ብላ ልታስብባችሁ ትችላለች ማለት ነው። እና ያንን ነገር መጠንቀቅ አለባችሁ። ሌላውና ደግሞ ሁለተኛው ምንድን ነው? ስለ ጸጉሯ። ለምሳሌ እኛ ኢትዮጵያኖቹ አሁን በተፈጥሮ ማድነቅ እንወዳለን። ወይ ይሄ ነገርሽ ደስ ይላል፣ ወይ ይሄ ነገርሽ እኮ በጣም ቆንጆ ነው ያምራል ምናምን እንላለን። ይሄ ተፈጥሯችን ነው፣ ማድነቅ እንወዳለን። ሌላ ነገር አስበን ክፋት ወይ ጉዳት ምናምኑን አስበን አይደለም። እኛ ያው ይሄ ልምድ ስለሆነ ነው፣ ልምዳችን ስለሆነ ስለዚህ ነገር ማድነቅ ምናምን እንወዳለን። እነሱ ግን ስለማይፈልጉ አሁን አንቺ እኮ ጸጉርሽ ማሻላ ለስላሳ ነው፣ ጸጉርሽ ቆንጆ ነው፣ ጸጉርሽ ረጅም ነው፣ ጸጉርሽ እንዲህ ነው፣ እኔ እንዲህ አይደለም፣ የኛ እንዲህ አይደለም ምናምን ብላችሁ ይሄንን ነገር በጭራሽ መናገር የለባችሁም። እንደው የሆነ የምታደንቁት ደስ የምላችሁ ነገር እንኳን ካለ እነሱ አይንና ስም በጣም ስለሚፈሩ ውዶቼ ማሻላ ይሄ ነገርሽ ማሻላ ነው በቃ እችን ብላችሁ እለፉ አደራ እምላችሁ። ለምን እነሱ በነገራችን ላይ ቶሎ ብሎ እኛ የምንናገራቸውን ነገሮች እንዴት መሰላችሁ፣ እኛ በጣም አይናችን እንትን እንደሆነ ነው የሚያስቡት። በቃ እኛ ጥሩ ስለሆነ ልምዳችን ስለሆነ ይዋ ስለሆነ ስለምናደንቀው እነሱ ያንን አድናቆት ወደ ሌላ ነው የሚወስዱት። ለምን አይነናስ መጥፎ ነው ብሎ ስለሚያስቡ በአጋጣሚ ያጸጉረው የሆነ ነገር ቢሆን የሆነ ነገር ቢፈጠር እሷ አይታኝ ነው እንዲህ ብላኝ ነው አይኗ እንደዚህ ነው ብላ ልትናደድባችሁ ትችላለች ማለት ነው። ያንን ነገር ወይ ማሻላ ይሄ ነገርሽ ቆንጆ ነው በቃ ማሻላ ብላችሁ እለፉት ማለት ነው። እና ለምን እነሱ እኛ ጥሩ ነው ብለን የምንናገራቸው ነገር በተቃራኒ ነው የሚያስቡት።
በጣም በተቃራኒ ነው ቀይሮ የሚያስቡት ነገሩንና እኛ ደግሞ በተፈጥሮ ያው አስተዳደጋችን፣ አኗኗራችን፣ ምናችን አድናቆት እንወዳለን። ክፋት አስብን ሳይሆን ደስ የሚለን ነገር ካለ ሁላችንም በየሃይማኖታችን በየብሔራችን ሁላችንም ማድነቅ እንወዳለን። ስለዚህ እነሱ ደግሞ ያንን ነገር እንደ ሌላ ነገር ነው የሚወስዱትና ማሻላ ይሄ ነገርሽ ቆንጆ ነው ብላችሁ የሆነ የምታደንቁት ነገርም ካለ እለፉ ማለት ነው። ለምን እነሱ በጥሩ ነገር አያስቡም። ስለዚህ ይሄን ነገር መተው አለባችሁ። ሁለተኛው እሱ ነው። ለምን ሌላኛው ደግሞ ምንድን ነው እንደዚህ ጠፍታችሁ የምትሰሩት ወይ ደግሞ በራሳችሁ ቪዛ እንደዚህ የሆነ ቦታ ማለቴ ወታችሁ ሌላ ቦታ ሰርታችሁ እሷ ጋር ደግሞ እንደዚህ ደግሞ ቤት ለቤት እየዞራችሁ የምትሰሩ ልጆች ካላችሁ እሷ ጋር ሆናችሁ ስለ ሌላ መዳማችሁ ማውራት የለባችሁም። እሷ እኮ እንዲህ ናት፣ እሷ እኮ እንዲህ አርጋኝ ነው፣ እንዲህ አርጋኝ ነበረ፣ ወይ ምግብ ትከላክለኛለች፣ ወይ እንደዚህ ነው እንደዚህ። በጭራሽ በፍጹም ይሄንን ነገር መናገር የለባችሁም፣ ማውራት የለባችሁም። ስለ ሌላ መዳም ስለ ሌላ ስለነበርሽበት ቤት እዛ ቤት ስለተደረግሽ ነገር እዚህ ጋር መጥተሽ ለዚችኛው ማውራት የለብሽም ማለት ነው። ለምን አንቺ ብሶትሽን የደረሰብሽንን ምናምን ነገር ስለው ልታወሪ ትችያለሽ፣ ጥሩ መስላሽ ማለት ነው። እነሱ ታውቃላችሁ ወሬ መጠየቅ ይወዳሉ። በነገራችን ላይ አረቦች ወሬ ማውራት ይወዳሉ። መጠየቅ፣ እንዴት ነበረ፣ እንዴት መጣሽ፣ እንዴት አደረግሽ፣ ከየት መጣሽ፣ እንዴት ጠፋሽ፣ እንዴት እንደዚህ ያደረግሽ፣ ደሞዝሽ፣ ምንጥስሽ፣ ብዙ ነገር ይጠይቃሉ። ግን ያንን ነገር ጥሩ ነገር አስቦ አይደለም። በጣም ነው ነገሩን የሚያብሰላስሉት ከጠየቁን በኋላ ከተናገረን። እኛ እኮ ተናግረን ምናምን ረስተን ዝም ብለን እንኖራለን። እነሱ ግን ያንን ነገር ደግሞ ደጋግሞ ስለሚያብሰላስሉ ያንን ነገር ለካ እኔንም ነገ እንደዚህ ነው የምትለኝ፣ እቺ እንደዚህ አይነት ለዚህ ነው ለካ እንደዚህ ያደረገችው፣ ለዚህ ነው ወደዛ ከዛ ቤት ወጥታ ወደዚህ የመጣችው፣ ብዙ ነገር ልታስብባቸው ትችላለች ማለት ነው። ስለዚህ በፍጹም ተሳስታችሁ እንኳን ቢሆን ስለሌላ ስለሰራችሁባት ስለሌላ መዳም አይደለም ከዛ ቤት ወጥታችሁ ወደ ሌላ ቦታ ጋብታችሁ ይቅርና ሌላ ሀገር ሰርታችሁ ከዛ በኋላ ተመልሳችሁ ወደ ሌላ ሀገር ራሱ ስትሄዱ ስለነበረችባችሁ መዳም ማውራት የለባችሁ። ለምን መሰላችሁ? በድግ አያስቡም። አንድ ነገር እኮ እኛ በጥሩ ነገር ብናስብ ምንም ችግር የለም ብናወራ፣ እነሱ ደግሞ ያንን ነገር በጥሩ ቢፈቱ በጥሩ አይፈቱም። እንደዚህ ነው። ለምን እንደው እኛ ካወራኑ ከጥሩ ነገር እነሱ መርጦ አንድን ትንሽዬ እንከን ቢያገኙ ያንን ነገር እያብሰለሰለች ስለ ሌላ ነገር ልታስብባችሁ ትችላለች። እና እሱ ነገር በጭራሽ መሆን የለበትም። ማውራት የለባችሁም። ለምን እኔ እንደዚህ ሁኜ እንደዚህ አድርጋኝ ጥሩ እንኳን ብትሆን እነሱ ያንን ጥሩነት እናንተ የምታወሩትን ጥሩነት እንደው የሆነ ነገር ፈልጎ ካጡ አይ እሷ ጥሩ ስለሆነች ነው ጥሩ የሆነችላት ምናምን ይላሉ ማለት ነው። እሱን ነገር እንትን ማለት አለባችሁ፣ መጠንቀቅ አለባችሁ። ሌላኛውና የመጨረሻው ምንድን ነው? ጠፍታችሁ የምትሰሩ ልጆች ካላችሁ ስለዛ ነገር በጭራሽ ለነሱ መናገር የለባችሁም። በጭራሽ ማሳወቅ የለባችሁም። እኔ እንደዚህ ጠፍቼ ነው፣ እንደዚህ አርጋኝ ነው የጠፋው፣ ችግር ደርሶብኝ ነው የጠፋው፣ እንደዚህ ተጎድቼ ምናምን በጭራሽ አጠፋፍሽ ማውራት የለብሽም ማለት ነው። ለምን በተቻለ አቅም ያውቃሉ እኮ እንደጠፋችሁ ጠፍተን ምናምን እንደሆነ ያውቃሉ። ግን ቢሆንም እነሱ ባወቁት ነገር ይወቁ እንጂ ቢያቁም እንደዛው እንደነበረ ዝም ማለት ይሻላል እንጂ እናንተ እንደዚህ ሆኜ ነው የጠፋው ወይ እሷ እንደዚህ ተኝታ ነው ቤት ውስጥ ጥያት የወጣሁትኝ ወይ ደግሞ እንደዚህ ሄዳ በቃ ምንም ይሁን ምንም ጥሩም ሆነ መጥፎ ያንን ስለ እንዴት እንደጠፋችሁ ለሷ መናገር የለባችሁ። ለምን ነግበኔ ነዋ። እነሱም እንደዛ ነው እኮ የሚያስቡት። አይ እቺማ እንደዚህ ናት፣ ነገ እኔንም እንደዚህ ስለምታደርገኝ እንዲህ ነው የምታደርግ። ለምን ሁሉ ነገር ጠበቅ ልታደርግባችሁ ትችላለች ማለት ነው። ስለዚህ ይሄንን ነገር በፍጹም ለነሱ ለምን ለእናንተም አደጋ ነው፣ ለሌሎቹም ደግሞ አደጋ ነው። ያ ነገር ዞሮ ወዲያው ለእናንተ ባይደርስ ለሌሎቹ ደግሞ
በጣም ትልቅ አደጋ ነው የሚሆንባቸው። እና በፍጹም ተሳስታችሁ የጠፋሁት እንደዚህ ነው፣ ከእንደዚህ አይነት ቦታ ነው የጠፋው፣ አጠፋፌ እንደዚህ ነው፣ እከሌ ነው ምን በቃ ምንም ነገር መናገር ለማዳም የለባችሁም። እነሱ ጥሩ መስላ ይሁን አዛኝ መስላ ለእናንተ ያሰበች ጓደኛችሁ መስላ በቃ ደግ ደግ መስላ ትቀርባችሁ ትችላለች። ግን ቢሆንም የፈለገ ብትቀርባችሁ የፈለገ ጥሩ ብትሆን እናንተን ውስጥ እንከን እየፈለገች ነው እሷ። ገባችሁ? ታስባለች እኮ ከዛ በኋላ እሷ እኮ እንደዚህ ጠፍታ ነው እንደዚህ። ከዛ ምን ትጀምራለች? ወሬ ይጀምራሉ። ከእንደዚህ እኮ እንደዚህ አርገ ለምን አንድ ቀን ደግሞ ያንን ነገር እንደ ደካማ ጎናቸው አይታ ልትጠቀምባቸው ትችላለች። አይታወቅም። ስለዚህ ይሄን ነገር በጭራሽ ከነሱ ጋር ማብራት የለባችሁም ማለት ነው። ለምን ዛሬ የሳቀው ሁሉ ከኛ ጋር የተጫወተ ሁሉ ጓደኛ የመሰለን በሙሉ ጓደኛ ላይሆን ይችላል፣ ጥሩ ላይሆን ይችላል። ለምን እግርና እግር እንኳን ይጋጫል እና ከነሱም ጋር አንድ ቀን ልንጋጭ እንችላለን። እነሱ ደግሞ ታውቃላችሁ ዛሬ ዳና ናቸው፣ ነገ ደግሞ ሌሎች ናቸው። በቃ በየ5 ደቂቃው በየ10 ደቂቃው ስለሚቀያየሩ ይሄንን ነገር ለራሳችሁ ስትሉ ማድረግ የለባችሁም በፍጹም። መዳማችሁን እነዚህን የነገርኳቸውን ነገሮች ማሳወቅ የለባችሁም። ቪዲዮውን ላይክ፣ ሰብስክራይብ አድርጉልኝ። አመሰግናለሁ። ወዳችኋለሁ። ዳና ሰንብቱ።